በባህሪ በህልውና በአገዛዝ በስልጣን አንድ አምላክ እያልን በአብ በወልድ በመንፈስ ቅዱስ ስም አምነን ልመናውና በረከቱ ረድኤቱ ለዘላለሙ ከኛ ጋር ይሁንና ሐምሌ በባተ በ12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። በአንዲት ሀገር ስለሚኖር ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ነገር ይህ ነው። ይህም ሰው የማይጾም የማይጸልይ ጸሎት የማይጸልይ ልቡናውም እንደ ፈርዖን ልብ የጸና ነበር። በዚህም ሰው ጎረቤት የእርሱም የሚስቱም ሃይማኖታቸው የቀና አንድ ድሃ ሰው ይኖር ነበር። ሁልጊዜ ቅዱስ ሚካኤልን እያገለገሉና ያገኙትንም ለነዳያን ለችግረኞች ምጽዋት በመስጠት በዓሉን በማክበር ይተጉ ነበር። በጎረቤታቸው የሚኖር ባለጸጋ ስለ እነዚህ ሰዎች በልቡ እንዲህ እያለ ያንጎራጉር ነበር። ለራሳቸው የሚበሉት የሚጠጡት የላቸውም፣ ነገር ግን ከየት እያመጡ ይመጸውታሉ በማለት ልቡ ይታወክበታል። ከዕለታት በአንድ ቀን ባለጸጋው ያን ድሃ ጠርቶ አንተ ሰው የምታርሻው እርሻ፣ የምትዘራው ዘር፣ የምትሸጠው የምትለውጠው ንብረት የለህምና ከየት እያመጣ ነው የምትመጸውተው አለው። ድሃው መልሶ እኔና ሚስቴ የመላእክት አለቃ የሚሆን የቅዱስ ሚካኤልንም ስም በጠራን ጊዜ ኃይልም በረከትም ይሰጠናል። ስለዚህ ብዙ ሥራ እየሰራን ስራችን ይባረክልናል አለው። በዚህም ጊዜ ባለጸጋው ኀፍረት ያዘውና የሚመልሰው አጣ። ድሃውም እስከ ዕለተ ሞቱ ድረስ ምጽዋት ከመስጠት አላቋረጠም። ያም ድሃ ከሞተ በኋላ ሚስቱ ጸንሳ ነበርና የቅዱስ ሚካኤል በዓል በሚከበርበት ዕለት ለመውለድ ምጥ ይዟት፣ በዚህም ጊዜ አቤቱ የመላእክት አለቃ የምትሆን ሚካኤል ሆይ ከዚህ ከደረሰብኝ ሕማመ ወሊድ የምጥ ጭንቅ አውጣኝ አድነኝ እያለች ስለተማለደች እግዚአብሔር ፈጥኖ ልመኗን ሰማት። በዚያኑ ጊዜ ሚካኤልና ገብርኤል ከሰማይ ወርደው እየተራዷት መልኩ ያማረ ወንድ ልጅ ወለደች። ቅዱስ ሚካኤልም ቅዱስ ገብርኤልን ሕፃኑን ባርከው አለውና ቅዱስ ገብርኤልም ልዑል እግዚአብሔር ይባርከው፣ የዚህን የተንኮለኛ ባለጸጋ ቤቱን ገንዘቡን ሁሉ ለሱ ይስጠው ብሎ ባረከውና ሁለቱም የእግዚአብሔር መልእክተኞች ሚካኤልና ገብርኤል ወደ ሰማይ አረጉ። ያ ክፉ ባለጸጋ ሰው ግን በቤቱ ደርብ ላይ ተቀምጦ ሳለ እግዚአብሔር ጆሮውን ስለከፈተለት ሚካኤልና ገብርኤል የሚናገሩትን ሰምቶ ይህ ሕፃን ገንዘቤን በምን ምክንያት ይወርሳል እያለ በልቡ ሲያወጣና ሲያወርድ ቆየ። ነገር ግን በ40 ቀን ከሞላት በኋላ ይጠራት ዘንድ ወደ እሷ መልእክተኞችን ልኮ በመጣች ጊዜ በተንኮል ሲሸነግላት ሴትዮ ሆይ ከአንዲት ሴት ልጅ በቀር ልጅ እንደሌለኝ ታውቂያለሽ። አሁንም ይህንን ልጅሽ ስጭኝና እንደ ልጅ አድርጌ ላሳድገው፣ አድጎ በጎለመሰም ጊዜ ልጄን ሚስት ትሆነው ዘንድ እሰጠዋለሁ አላት። እሷም ስለ ችግሯ በጥያቄው ተደስታ እንካ ወስደ አሳድገው፣ እግዚአብሔር በእሱ ላይ የወደደውን ያድርግ ብላ ከሰጠችው በኋላ ያን ሕፃን ከዚያ ባለጸጋ ጋር ለ3 ወር ያህል አብሮ ተቀመጠ። ከዚህም በኋላ ያ ባለጸጋ በዚህ ሕፃን ላይ ተንኮል ያስብበት ያሴርበትም ጀመር። የሚጠፋበትን መንገድ ፈልጎ ውስደት በሚባል በታላቅ ስልቻ ውስጥ ከቶ አፉን አስሮ ብላቴናዎቹን ወደ ባህር ይጥሉት ዘንድ አዘዛቸውና ወስደው ከባህር ጣሉት። ቅዱስ ሚካኤል ግን ወደ ብላቴናው ወርዶ ወደ ሩቅ አገር ወስዶ ከባህር ወደብ አደረሰው። ከዚህ ሁሉ ነገር በኋላ በጎቹን ውሃ ያጠጣ ዘንድ አንድ በግ ጠባቂ ወደ ባህሩ መጥቶ ሳለ ያንን ውስደት የተባለ ታላቅ ስልቻ አገኘና በፈታው ጊዜ ያን ሕፃን አገኘ። ልጅ አልነበረውምና ፈጣሪ ሆይ ልጅ ስለሰጠኸኝ ፍጻሜ አመሰግናለሁ ብሎ ወደ ቤቱ ወሰደውና በቅድስት ሥላሴ ስም አጥምቆ ስሙን ተላሶን ብሎ ሰየመው። ተላሶን ማለትም በግዕዝ ቋንቋ እንቁ ማለት ነው። ልጁንም በቤቱ በንብረቱ ላይ ሁሉ ሰለጠነ፣ ሾመው። ብላቴናውም 20 ዓመት በሆነው ጊዜ ከዚያ ባለጸጋ ላይ ከባድ ችግር ደርሶበት ተላሶን ወዳለበት ሀገር ሄደ። ከዚህም የተላሶን አባት በግ ጠባቂውን ከመንገድ አግኝቶት
ወንድሜ ሆይ የመሸብኝ እንግዳ ነኝና ተተኝ አትሂድ፣ በዛሬው ሌሊት ከቤት አሳድረኝ ብሎ ስለለመነው እሺ እንዳልክ ደር፣ አንተ እንግዳ ነህና አለው። ከዚህም ከቤቱ አስገብቶት ሳለ አባቱ ልጁን ተላሶን ብሎ ሲጠራ ሰማ። ከዚህም ጊዜ ያ ክፉ ባለጸጋ ተላሶን ብለህ የጠራኸው ይህ ስም ትርጉም አለው ብሎ ጠየቀው። አባትየውም በጎቼን ውሃ ጠጣ ዘንድ ወደ ባህር ዳርቻ ስወርድ አፉን የታሰረች ስልቻ ወድቃ አገኘው። ማሰሪያውን ፈትቼ ባየኋት ጊዜ ይህንን ብላቴና አገኘው። ልጅ አልነበረኝምና ልጅ በማግኘቴ ደስ ብሎኝ ስሙን ተላሶን ብዬ ሰየምኩት። ስለዚህም በቤቴ ንብረቴ ሁሉ እንዲያዝበት ሰጠሁት አለ። ባለጸጋውም መለስ አድርጎ ይህን ብላቴና ከባህሩ ዳርቻ ካገኘኸው ስንት ዓመት ይሆናል ብሎ ቢጠይቀው 20 ዓመት ቢበልጥ እንጂ አያንስም አለው። በዚህ ጊዜ ያ ክፉ ባለጸጋ ይህ ብላቴና እኔ ባህር ላይ የጣልሁት መሆን አለበት። አሁንም እሊያ የሰማይ መላእክት እርስ በርሳቸው ሲነጋገሩ እንደሰማቸው ቤቴን ንብረቴን ይወርስ ዘንድ እድል አልሰጠውም እያለ በልቡ አሰበ። በዚያ ጊዜ ሰውነቱ ተቆጣ፣ ተቅበጠበጠ። አባቱንም እባክህ ይህንን ልጅ ይሆነኝ ዘንድ ስጠኝ፣ ልጅ የለኝምና አለው። አባትየውም እግዚአብሔር በማይመረመር ምስጢሩ በስልቻ ቋጥሮ ከባህር ዳርቻ ያስገኘልኝ ልጅ እንዴት አድርገህ ስጠኝ ትለኛለህ? ይህንንም ሕፃን ባገኘው ጀምሮ ቤቴ ተባርኳል። በሀብቴ በንብረቴ ላይ ሁሉ ጥፋት ወይም ጉዳት ነገር ከቶ አልደረሰም አለው። ያም ባለጸጋ እነሆ የሁለት ባሮች መግዣ ወርቅ 30 ወቄት ወርቅ እሰጥሃለሁ፣ ልጁን ግን ትሰጠኛለህ አለው። በግ ጠባቂውም እሺ መልካም ነው 30 ወቄት ወርቅ ስጠኝና ውሰድ አለውና ባለጸጋው ወቄቱን ሰጥቶት በግ ጠባቂውም ልጁን አስረከበው። ባለጸጋውም ያንን ሕፃን ይዞ ሲሄድ ሩቅ አገር በደረሰ ጊዜ ይህንን ደብዳቤ ይዞ የመጣው ተላሶን የተባለው ጎልማሳ ወደ አንቺ በደረሰ ጊዜ ዛሬ ነገ ሳቲ ጊዜ ሳሰጪው ፈጥነሽ አስገድዩ፣ ቀድሞ ከባህር ውስጥ የጣልነው ሕፃን ነውና ሲል ለሚስቱ የመልእክት ደብዳቤ ጻፈ። ደብዳቤውንም በማህተም አትሞ ለተላሶን ሰጠውና ይህንን መልእክት ለባለቤቴ አድርስ፣ ያለ እርሷ ለማንም እንዳታሳይ በማለት አስጠነቀቀው። ከዚህም በኋላ ተላሶን ደብዳቤውን ይዞ ጉዞውን ቀጠለ። በጉዞውም ላይ ሳለ ቅዱስ ሚካኤል ብዙ የመላእክት ሰራዊት በንጉሥ ጭፍራ አምሳል አስከትሎ ሲሄድ አገኘው። ቅዱስ ሚካኤልም አንተ ሕፃን እንዴት አለ ሲለው፣ ሕፃኑም ጌታዬ ሆይ እግዚአብሔር ይመስገን ደህና ነኝ አለው። ቀጥሎም ይህ የያዝከው ደብዳቤ ምንድን ነው አለው። ሕፃኑም ጌታዬ ለሚስቱ መልእክት አድርስልኝ እሱ ነው አለው። ቅዱስ ሚካኤልም እስቲ ልመልከተው ብሎ ጠየቀው። በዚህን ጊዜ ያን የመልእክት ደብዳቤ ለቅዱስ ሚካኤል ሰጠውና እፍ ቢልበት ጽሑፉ ተደመሰሰ፣ እርሱ የሐሰት መጽሐፍ ነበርና። ቅዱስ ሚካኤልም ያ ክፉ ባለጸጋ በጻፈው የአደገኛ ጽሑፍ ፋንታ እኔ ባልሽ ከሄድኩበት ሩቅ አገር ይህንን ደብዳቤ ወደ አንቺ ይዞ የመጣውን ብላቴና አባት የሚሆን በጣም ባለጸጋ የሆነ ታላቅ መኮንን አግኝቼ ልጄን ለልጁ ሚስት ትሆነው ዘንድ ለጥሎሽ የሚሆን ብዙ ወርቅና ብር ተቀብያለሁ። ስለዚህም ይህ መልእክት በደረሰሽ ጊዜ ልጄን አጋቢውና በቤቴም በሀገሬም ታላቅ ደስታ አድርጉ። ብሩንና ወርቁን ሁሉ ስጭው። ይህን ብላቴና ያይደለ በዱር ያለ ርስቴን፣ ንብረቴን፣ ከብቴንም የሚንቀሳቀስና የማይንቀሳቀሰውንም ንብረቴ በሙሉ አንዳችም ሳታስቀሪ አስረክቢው የሚል ደብዳቤ ጻፈላት። ደብዳቤውንም እንደ ቀድሞ በማህተም አትሞ ለብላቴናው ሰጠውና ይዞ ሄደ። ከዚያም የመልእክቱን ደብዳቤ ለሚስቱ ሰጣትና በውስጡ ያሉትን ትእዛዛት አንብባ ከተረዳች በኋላ እንደ ትእዛዙ ፈጸመች። ከአንድ ወር በኋላ ያ እቡይ ባለጸጋ ወደ ሀገሩ ተመልሶ ሲገባ ወደ ከተማ በተቃረበ ጊዜ ብላቴናዎቹን አገኛቸውና ደህና አላችሁን ብሎ ጠየቃቸው። እነርሱም በጣም ደህና ነን፣
ሚስትህም የመልእክት ደብዳቤ እንደደረሳት በትእዛዝ መሰረት ከኛ ጋር ታላቅ ደስታ ስታደርግ ሰንብታለች አሉት። እርሱም በምን የተነሳ ምክንያቱስ ምንድን ነው ብሎ ቢጠይቃቸው ደብዳቤ አስይዘ የላከው ብላቴናው ልጅህን ሚስት ተሆነው ዘንድ ዳሩለት ብለህ አዘህ እንደነበር፣ ስለዚህ ልጅህን ዳረችለት። በቤት በዱር ያለውንም ንብረት ሁሉ አንዳችም ሳታስቀር ሰጠችው። አሁንም እነሆ እየመጡና እየጠጡ ከበሮና በመሰንቆ በበገናም እየዘመሩ እየዘፈኑ በታላቅ ደስታ ላይ ይገኛሉ አሉት። ይህንንም ከሰማ በኋላ ታላቅ ሐዘን አደረበት። ከፈረሱም እወጣለሁ ሲል እርካቡ ተበጠሰና በኮረቻው በታች ሳለ በገዛ ሰይፉ ላይ ወደቀና ሆዱ ተሸርክቶ ሞተ። ሚስቱም ታላቅ ጩኸትና ዋይታ፣ ሁካታ፣ ጫጫታ እንዲሁም መሪር ለቅሶን በሰማች ጊዜ ከፍተኛ ድንጋጤ አደረባት። ወዲያውኑ ሞተች። ባሏ እንደሆነ በሰማች ጊዜ ከሰገነት ላይ ወድቃ ሞተችና ሁለቱም በአንድ ቀን ተቀብረው አደሩ። ከዚህም ሁሉ ነገር በኋላ ያ ብላቴና በሥራው ሁሉ እግዚአብሔርን እያገለገለ ኖረ። ከእግዚአብሔር እንደተባረከና ሊቃነ መላእክት በሚሆኑ ከቅዱስ ሚካኤልና ከቅዱስ ገብርኤል ባደረበት በረከት የጌታችን የኢየሱስ ክርስቶስ በዓላቶች በሚሆኑ በበዓለ ጌና፣ በኤጲፋንያ፣ በበዓለ ጥምቀቱና አስተርእዮቱ እንዲሁም አምላክን በወለደች በእመቤታችን በዓልና በየወሩ በ12 ቀን የቅዱስ ሚካኤልን በዓል በማክበር እግዚአብሔር ከሰጠች ገንዘብ ሁሉ ለነዳያን ለችግረኞች እየመጸወተ ይኖር ጀመር። እንዲህም እያደረገ ሲኖር ክቡር የመላእክት አለቃ የሚሆን የቅዱስ ሚካኤል በዓል በሚከበርበት በኅዳር 12 ቀን አርፎ አምላክን በወለደች በድንግል ማርያም አማላጅነት ርኅሩኅ በሚሆን በቅዱስ ሚካኤል ልመና የእግዚአብሔር ወልድን ሰው የመሆን ያበሰረ በቅዱስ ገብርኤል ጸሎት ፍጹም መንግሥተ ሰማያትን ወረሰ። እንግዲህ ቅዱስ ሚካኤል ያደረገው ተአምር ተቆጥሮ የማያልቅ ነው። ነገር ግን በስሙ ነዳያንን በምጽዋት እናስባቸው ዘንድ እግዚአብሔርንም በጸሎቱ እያሳሰበ ኃጢአታችንን ያስተሰርይልን ዘንድ ካደረጋቸው ተአምራት ከብዙ በጥቂቱ ጽፈናል። እነሆ እኔ በኢትዮጵያ ጳጳስነት የተሾምኩ ዮሐንስ እግዚአብሔር የሰጠኝን እናንተም ልጆቼ ሆይ ሰውን ወዳጅ በሚሆን በእግዚአብሔር ዘንድ ቸርነትን፣ ይቅርታን፣ ባለሟልነትን እናገኝ ዘንድ ተግታችሁ ጸልዩ። የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የወልደ እግዚአብሔርን ሰው መሆን ያበሰረ በቅዱስ ገብርኤል ልመና አምላክን በወለደች በእመቤታችን አማላጅነት በመጥምቁ በዮሐንስ ጸሎት በጻድቃንና በሰማዕታት አማላጅነት በ44ቱ እንስሳ ኪሩቤል በ24ቱ ካህናተ ሰማይ ሱራፌል ይቅር ይለን ዘንድ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን። የሊ ቅዱሳን ሁሉ በረከታቸው ሀብተ ረድኤታቸው ከኛ ጋር ይኑር። ይህንን መጽሐፍ የጻፈውን ያጻፈውን ንባቡንና ምስጢሩን አሰምቶ የተረጎመውንም ያነበበውን የሰማውንም ሁሉንም በአንድነት እግዚአብሔር በመንግሥተ ሰማያት ይማረን፣ አሜን። ተፈጥሮ ከነደ እሳት የሆነ ተቀዳሚ ተከታይ የሌለው የእግዚአብሔር ወልድ አገልጋይ የሚሆን ማዕረጉ ከፍ ያለ ከናፍሩ የምስጋና መፍሰሻ የሆነ ከአንደበቱ የእሳት ብልጭታ ነጸብራቅ እሳት የሚወጣ መጎናጸፊያው መብረቀ እሳት የሆነ በነበልባለ እሳት የተሸለመ ጎስቋሎችን የሰይጣን ሰራዊት አጋንንትን የሚታጨድበት የሥላሴ ስልጣን ሰይፍ በእጁ የተያዘ የመላእክት አለቃ የሚሆን ቅዱስ ሚካኤል ያደረገው ተአምር ነው። በልመናው በአማላጅነቱ ያመንን የወንጌል ልጆች ይሆን እኛ ሁላችንም በእርሱ ዘንድ አደራ ይቀበለን፣ ከወገኖቹ ጋርም ይጠብቀን፣ በየዕለቱም በረድኤቱ ይጎብኘን፣ እጆቹን ዘርግቶ ይባርከን፣ የጠላታችንን የሰይጣንን ፍላጻዎች እንዳይነድፉን በክንፈ ረድኤቱ ይሰውረን፣ በጸሎቱ ጋሻም ይመክትልን። በዚህም ዓለም ካሉ እኩያት ፍትወተ ኃጣውእ እንድን ዘንድ ከዛሬ ጀምሮ እስከ ዓለም ፍጻሜ ድረስ በየዘመኑ በየዓመቱ ሁሉ ጥበቃው አይለየን። ይልቁንም የተአምሩን ጸሐፊ ረድኤቱ ይሰውረው ለዘላለሙ አሜን።
በአንዲት ሀገር አንድ ክርስቲያናዊ ሰው ስለነበረ ከዕለታት በአንድ ቀን የቅዱስ ሚካኤል በዓል በሚከበርበት ዕለት እንዲህ ተደረገ። በቁርባን ጊዜ ኤጲስቆጶሱ ከቀሳውስትና ከዲያቆናቱ ጋር በቤተ ክርስቲያን ውስጥ ሥርዓተ ቅዳሴውን በሚያከናውኑበት ጊዜ ከቤተ ክርስቲያን ወገን የሆኑ ጥቂቶች ሰዎች ሥጋውን ደሙን ለመቀበል ሕጉና ሥርዓቱ በሚያዘው መሠረት ቆመው ሳለ የእግዚአብሔር ወልድን የጌትነቱን ነገር የሚናገር ቃለ ወንጌል የሚነበብበት ሰዓት በደረሰ ጊዜ እርኩስ መንፈስ ያደረበት ለብዙ ዘመን በእኩያን አጋንንት ልዩ ልዩ ስቃይ ሲሰቃይ የኖረ አንድ ሰው መጥቶ ከቤተ ክርስቲያን ገባ። ሕዝቡም አዩት። በታላቅ ቃል አሰምቶ እንዲህ እያለ ጮኸ፣ እነሆ ከማደሪያ አስወጣታይ አባረርከኝ። እስካሁን ድረስ ከባልንጀሮቼ ጋር የማድርበትና የምጠጋበት አጥቼ በመንከራተትና በመቅበዝበዝ እገኛለሁ። የመላእክት አለቃ ሚካኤል ሆይ ከስልጣን ስር ወዴት ይሄዳለሁ? ከፊትህስ ወዴት እሸሻለሁ? ከእጅህም ልናመልጥ አይቻልንም። ከሰማይ በታች ከምድርም በላይ ካሉ ቦታዎች በአራቱ ማዕዘን አስወጥተ ሰደድከን። ስምህ በተጠራበት ቤተ ክርስቲያን በታነጸበት ቦታ ሁሉ መግቢያ ያሳጣሃን እያለ የቤተ ክርስቲያንን ምዕመናን በተሰባሰቡበት ያም ርኩስ መንፈስ በታላቅ ቃል ይጮህ ነበር። ያን ጊዜ ቅዱስ ሚካኤል ከሰማይ ወረደና ብርሃን ለብሶ መብረቀ ስባት ተጎናጽፎ ትምህርተ መስቀል ያለበት የወርቅ ዘንግ በመያዝ ተገልጾ ታየ። በዚህን ጊዜ በዚያ ሰው ላይ አድሮ የነበረውን መንፈስ ርኩስ ሰይጣን በቤተ ክርስቲያን ውስጥ በሚገኝ በመሰዊያው አጠገብ በታቦቱ በስተግራ በኩል ሰቅሎ በያዘው በትረ መስቀል ደበደበው። ሰይጣኑም በታላቅ ቃል እንዲህ ሲል ይጮህ ጀመር፣ ወዮልኝ! በእጅህ ለተያዝኩ ለእኔ ወዮታ አለብኝ። ከእጅህስ በምን አመልጣለሁ? የመላእክት አለቃ ቅዱስ ሚካኤል ሆይ ደፍሬ ወደ ቤተ ክርስቲያንህ በመግባቴ ታላቅ በደል ሰርቻለሁ። ነገር ግን ትተወኝ ይቅርም ትለኝ ዘንድ ይህንን ታላቅ ስልጣን ክብር በሰጠ በእግዚአብሔር እለምንሃለሁ። እነሆ ከእንግዲህ ወዲህ ወደ ቤተ ክርስቲያን እንዳልገባ ስምህ በተጠራበት ቦታ መታሰቢያም በሚደረግበት ቦታ ሁሉ እንዲሁም በጸሎት በሚተማመኑ ሁሉ አጠገብ እንዳልደርስ እለምንልሃለሁ አሉ። ይህንን ተናግሮ ሕዝቡ ሁሉ እያዩት በታላቅ አፍረትና ፍርሃት ከቤተ ክርስቲያን ወጥቶ ሄደ። ከዚህ በኋላ ያ ሰው ከበሽታው ዳነ። እግዚአብሔርና የቅዱስ ሚካኤልን በማመስገን የመላእክት አለቃ የሚሆን በቅዱስ ሚካኤል አማላጅነትና ጸሎት በመተማመን ሞቶ መንግሥተ ሰማያትን እስኪወርስ ድረስ የይቅርታና የቸርነት መልእክተኛ የሚሆን በቅዱስ ሚካኤል ቤተ ክርስቲያን በቅንነትና በትጋት ሲያገለግል ኖረ። እኛንም በጸሎቱና በአማላጅነቱ የተማመን ሁላችንንም ከሰይጣንና ከሰራዊቱ ከአጋንንት ያድነን። ሕይወትን በሚሰጥ ጸጋው ከደዌ ሥጋ ከደዌ ነፍስ በቸርነቱ ይፈውሰን። መብረቀ ስብሐት የተጎናጸፉ አርዕስተ እሳት ከሚሆኑ ከጓደኞቹ ከኪሩቤል ጋር ሆኖ አብዝቶ ይለምንልን። ጥንት ከሌለው አነዋወሩ ከማይመረመር ዙፋኑን በአርያም የዘረጋ እግዚአብሔር ዘንድ ጥቅሙ ብዙ የሆነ ነጠብጣበ ምሕረቱ በእኛ ላይ ያርከፍክፍልን፣ ቸርነቱንም አያርቅብን። ይልቁንም ተአምሩን ለሚያነብ አማላጅነቱ ረድኤቱ ይሁነው፣ በክንፎቹም ጥላ ስር ይሰውረን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በባህሪ በህልውና በአገዛዝ አንድ አምላክ ብለን በሐምሌ 12 ቀን የቅዱስ ሚካኤል መታሰቢያው በዓል ዕለት የሚጸለይና የሚነበበውን ድርሳን እንናገራለን። በዚህም ቀን እግዚአብሔር የፋርስ ንጉሥ ወደሚሆን ወደ ሰናክሬም ከተማ ልኮት ስለነበረ ኢየሩሳሌምን ከበባት። ከሰራዊቱ መካከል 8500 ሰውን ፈጀበት። ሰናክሬምም በንጉሡ በሕዝቅያስና በአምላኩ በእግዚአብሔር ላይ ዛሬ ከእጄ ማን ነው የሚያድናችሁ በማለቱ የስድብና የዘለፋ ደብዳቤ ላከ። የይሁዳ ንጉሥ ሕዝቅያስም በእሱ ላይና በፈጣሪው በእግዚአብሔር ላይ የተሰነዘረውን ይህንን የእብሪት አነጋገር በሰማ ጊዜ እጅግ አዘነ። ከሐዘኑም የተነሳ ማቅ ለበሰ፣
ሕዝቡንና ሀገሩን ኢየሩሳሌምን ያድን ዘንድ ወደ ቤተ እግዚአብሔር ገብቶ እየወደቀ እየተነሳ ይጸልይና እግዚአብሔርን ይለምን ጀመር። እግዚአብሔርም ልመናውን ጸሎቱን ተቀብሎ የመላእክት አለቃ የሚሆን ቅዱስ ሚካኤልን የፋርስን ንጉሥ የሚሆን ወደ ሰናክሬም ከተማ ላከው። ከዚህም ኢየሩሳሌምንና የይሁዳን ሰዎችን አዳናቸው። ስለዚህ የቤተ ክርስቲያን ሊቃውንት እንደ ዛሬ ሁሉ የቅዱስ ሚካኤልን በዓል በየወሩ እንድናከብር አዘዙን። ልመናው አማላጅነቱ ከሁላችን ጋር ይሁን አይለየን እስከ ዘላለሙ አሜን። ሰላም ለከ ረዳኤ ቅዱሳን ሰማዕት ወሐዋጼ ጻድቃን እደው ዘውስተ ጾማት ሚካኤል ፀሐይ ጤና ቆሪራን አዝርዕት ያንቃሃኒ ወያንሳአኒ እምዳግም ሞት ውስተ ክነፊ ከዛሃሎ ሕይወት። ቅዱሳንን ሰማዕታትን በተጋድሏቸው ጊዜ የምትረዳቸው፣ ስለ ጽድቅ ድንጋይ ተንተርሰው ጤዛ ልሰው በዱር በገደል የሚኖሩ ጻድቃንን የምትጎበኛቸው ላንተ ሰላም እልሃለሁ። ሚካኤል ሆይ የለመለሙ አዝርዕቶችን አብሰለ ለመኸር የምታበቃቸው ፀሐይ አንተ ነህ። አሁንም በክንፍ በስልጣን ስር ያለ ሕይወት ከዳግም ሞት እንቅልፍ ያንቃኝ ያትጋኝ። አሜን።